እግዚአብሔር ሰይጣንን ከሰማይ ያስወጣው በኃጢአቱና በአመፃው ምክንያት ነው። ኢየሱስ ሰይጣን ከሰማይ እንደ መብረቅ ሲወድቅ እንዳየ ተናግሯል። ግን ለምን እግዚአብሔር ሰይጣንን ገድሎ ለዘላለም አላባረረውም? ሰይጣን አሁን ድረስ ለምን ኖረ? በዛሬው የመጽሐፍ ቅዱስ ጥናት አምላክ ሰይጣንን ወይም የወደቁትን መላእክቱን የማይገድልበትና የማይገድለው ለምንድን ነው? ከጀርባው ያለውን እውነት እናያለን። ይህ ምስራቅ ቲዩብ ነው። እናም ይህን ቻናል ሰብስክራይብ በማድረግ የተለያዩ መጽሐፍ ቅዱሳዊ ታሪኮችን ያገኙ። በተጨማሪም የሚለቃቸውን ቪዲዮዎች ላይክ እና ሼር በማድረግ ሌሎች ጋር እንዲደርሱና የዚህ ቻናል ተጠቃሚ እንዲሆኑ እንዲያደርጉ በትህትና እንጠይቃለን። አሁን ወደ ቪዲዮ እናልፋለን። ሰይጣን በመጽሐፍ ቅዱስ የታወቀ ነው። ነገር ግን ብዙ ሰዎች የማያውቁት ነገር ሰይጣን የሚለው ቃል ጠላት ማለት መሆኑን ነው። ወድቋል ማለትም ይቻላል። ይህ የሚያመለክተው እሱ ያለማቋረጥ እየወደቀ ያለማቋረጥ እየጨለመና የበለጠ ክፉ ይሆናል ማለት ነው። የራእይ መጽሐፍ ወደ ጥልቅ ጉድጓድ እንደተጣለ ይናገራል። ይህም ያለማቋረጥ ይወድቃል ማለት ነው። ይህ ነው ኩራት የሚያደርገው። በጊዜ ሂደት የከፋ ያደርግሃል። በሕይወት ውስጥ ኩራትን ካላስወገድክ ያጠፋዋል። ምሳሌ 16 ቁጥር 18 ትዕቢት ከጥፋት ይቀድማል ይላል። እናም ጥፋት ሁል ጊዜ ሞት እንዳልሆነ አስተውል። ምክንያቱም በመዝሙረ ዳዊት ምዕራፍ 3 ቁጥር 4 ላይ እግዚአብሔር ሕይወቱን ከጥፋት ያድናል። በሕይወታችሁ ውስጥ ጥፋት ሊከሰት ይችላል። ታዲያ ይህንን እንዴት መቀልበስ ትችላላችሁ? በትህትና። ሰይጣን በአንዳንዶቹም ሉሲፈር ተብሎ የሚጠራው ለሺህ ለሚቆጠሩ ዓመታት የሰውን ልጅ በማታለል ለእግዚአብሔር እንዳይታዘዝ ሲሞክር የቆየ ፈታኝ ነው። ሰይጣን ለክብሩና ለምስጋናው እግዚአብሔር የፈጠረው በሰማይ እንደ መልአክ ሆነ። ነገር ግን ሰይጣን እግዚአብሔርን በማገልገልና በማምለክ ብቻ አልረካም። አይደለም፣ ሊገለገልና ሊመለክ ፈልጎ ነበር። ከሁሉን ቻይ አምላክ እኩል ወይም የላቀ ሆኖ መታየት ፈልጎ ነበር። ስለዚህ ሰይጣን በሰማይ አመፅ አደራጅቷል። የመላእክትን ሰራዊት ሰብስቦ ዓላማቸውን በእግዚአብሔር ሰዎች ላይ አዞረ። እነዚህ መላእክት የወደቁት መላእክት በመባል ይታወቃሉ። በሰማይ ያለው ጦርነት ከባድ ነበር። በአንድ በኩል የመላእክት አለቃ ሚካኤልና ሰራዊቱ የመላእክት ተዋጊዎች፣ በሌላ በኩል ሰይጣን በሺዎችና በሺዎች የሚቆጠሩ አጋንንት ባሉበት ግዙፍ ዘንዶ አምሳል የእግዚአብሔርን አገዛዝ ግን በተሳካ ሁኔታ ሊገለበጥ አልቻለም። እናም ጦርነቱ ሰይጣንና መላእክቱ በሰማይ በተባረሩበት ጊዜ ተጠናቀቀ። የዮሐንስ ራእይ ምዕራፍ 12 ቁጥር 7 እስከ 8 እንዲህ ይላል። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውን መላእክቱን ተዋጋው፣ ነገር ግን አልበረታባቸውም። በሰማይም ስፍራ አጥተዋል። ሰይጣንና መላእክቱ በሰማያዊ ግዛት ውስጥ ቦታ እና ስፋት እንደነበራቸው ማየት እንችላለን፣ ግን ተሸንፈዋል። ግን ለምንድን ነው እግዚአብሔር ሰይጣንና መላእክቱን ብቻ ያልገደለው? በዛሬው ቪዲዮ ላይ የምንጠይቀው ጥያቄ ነው። መልሶቹን ለማግኘት ይከታተሉን። ዋናው ምክንያት እግዚአብሔር ሰይጣንን ወይም መላእክቱን ሊገድላቸው አይችልም። ምክንያቱም በእግዚአብሔር የተፈጠሩና መንፈስ በሆነው በእግዚአብሔር አምሳል ነው። በዮሐንስ 4 ቁጥር 24 መሰረት እግዚአብሔር መንፈስ ነው። ስለዚህ ሉሲፈርና መላእክቱ መናፍስት ናቸው። ስለዚህ መሞት አይችሉም። ሰይጣን ሕያው ነው ማለት እግዚአብሔር ለሱ የተለየ ዓላማ እንዳለው ያሳያል። እግዚአብሔር ለፍጥረታት ሁሉ እቅድ አለው። ሁሉንም የፈጠራቸው በዓላማ ነው። እናም ፍጥረት የፈጣሪን ፍቃድ ባይመርጥም እንኳ ፈጣሪ አምላክ ሁኔታዎችን፣ ደካማ ምርጫዎችን እና ውሳኔዎችን ለክብሩ የሚጠቀምበት መንገድ አለው። ስለዚህ ሰይጣን ማን እንደሆነና አምላክ ዛሬ ሰይጣንን እንዴት እየተጠቀመበት እንዳለን መርምር። በኢሳይያስ መጽሐፍ ምዕራፍ 14 ሰይጣን ከሰማይ እንዴት እንደወደቀ እንመለከታለን። ይህ ጥቅስ መጽሐፍ ቅዱስ ስለ አመፀኛው ያለውን አመለካከት እንድንመለከት ያደርገናል። የንጋት ልጅ ሆይ እንዴት ከሰማይ ወደቅ? የንጋት ኮከብ ሆይ ወደ ምድር ተጣል። አሕዛብንም ያዋረድ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም በእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ፣ በአንተም ማኅበር ላይ እቀመጣለሁ አለ። ወደ ሰሜን ከደመኖች ራስ በላይ አድርጋለሁ፣ ራሴንም እንደ ልዑል አደርጋለሁ። ነገር ግን ወደ ሲኦል ወደ ጉድጓዱም ወደ ጥልቅ ትወርዳለህ። ሌላው በተለምዶ ለሰይጣን ተብሎ የሚጠራው ስም ሉሲፈር ነው። እሱም በቀጥታ ትርጉሙ ብርሃን አብሪ ማለት ነው። ሉሲፈር በትዕቢት ምኞቱ የተጣለ መሆኑን አይተናል። ይህ ቅዱስ መጽሐፍ በሉሲፈር ላይ ምን እንደተፈጠረ የሚያሳይ ግልጽ መግለጫ ነው። የሰይጣንን ውድቀት የሚያመለክት ሌላ ማጣቀሻ በመጽሐፈ ሕዝቅኤል ምዕራፍ 28 ላይ ይገኛል። ጌታ እግዚአብሔር እንዲህ ይላል፣ የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾ አሞሽተህ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላ ውበትህም የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤደን ነበር። የከበረ ዕንቁስ ሁሉ ሰርዲዮን፣ ቶጳዚዮን፣ አልማዝ፣ ቢረሌ፣ መረግድ፣ ኢያስጲድ፣ ሰንፔር፣ በሉር የሚያብረቀርቅ ዕንቁ ወርቅ ልብስህ ነበር። የከበሮና የእምቢልታ ሥራ በአንተ ዘንድ ነበር። በተፈጠርክበት ቀን ተዘጋጅተውም ነበር። አንተ ልትጋረድ የተቀባ ኪሩብ ነበር። በተቀደሰው በእግዚአብሔር ተራራ ላይ አኖርሁ። በእሳት ድንጋዮች መካከል ተመላለስክ። ከተፈጠርክበት ቀን ጀምረህ በደል እስኪገኝበት ድረስ በመንገድ ፍጹም ነበርክ። በንግድህ ብዛት ግፍ በውስጥ ተሞላ፣ ኃጢአትንም ሠራ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልሁ።
የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አጠፋው። ሕዝቅኤል እዚህ ላይ በእግዚአብሔር ስለፈጠረው ፍጹም ፍጡር ይናገራል። ቆንጆና ውብ እንደሆነ፣ ነገር ግን አንድ ነገር ተፈጠረ። በዚህ ፍጡር ውስጥ ኢፍትሐዊ ተገኘ። ኃጢአት ሰርቷል። እናም በዚህ ኃጢአት ምክንያት እግዚአብሔር ሰውነቱን ከገነት አወጣው። ይህ ሁለተኛው የሰይጣን መውደቅን የሚያመለክት ነው። እግዚአብሔር በሰማይ ሊፈቅደው ያልቻለው እውነታው ይህ ነው። ሰይጣን በሰማይ ያለ ከፍተኛ ማዕረግ ያለው መልአክ ነበር። የወደቀው ፈታኙም ሰይጣን በራሱ መንገድ ትዕቢተኛ ከመሆኑ የተነሳ ሌሎችን ወደ ሌላ አቅጣጫ እንዲመራ ሊረዳው አልቻለም። ሰይጣን አሁንም የሰው ልጅ ሲያሰቃይ እናያለን። ጌታ ኢየሱስ ክርስቶስም ለ40 ቀን በምድረ በዳ በኋላም በአገልግሎቱ በሉቃስ 10 ቁጥር 18 ሰይጣንን ከሰማይ እንደ መብረቅ ሲወድቅ እንዳየ በብሉይ ኪዳን ያለውን የሰይጣንን አመጣጥ የሚያረጋግጥ ቃል ኢየሱስ ተናግሯል። ለምሳሌ በሁለተኛው ጴጥሮስ ምዕራፍ 2 ቁጥር 4 ላይ ይገኛል። እግዚአብሔር ለመላእክት ኃጢአትን በሰሩ ጊዜ ካራራላቸው፣ ነገር ግን በጨለማ ሰንሰለት ውስጥ ለፍርድ ተይዘው ወደ ገሃነም ከወሰዳቸው፣ ይሁዳ በመልእክቱ የመጀመሪያ ምዕራፍ ላይ ስልጣናቸውን ያልጠበቁትን ነገር ግን ቤታቸውን የተዉትን መላእክት በዘላለም እስራት ታስረው በታላቁ ቀን ለፍርድ በጨለማ ጠበቃቸው ብሏል። ሰይጣን እንዲኖር ተፈቅዶለታል። አዎ፣ ግን በመጨረሻ ለኃጢአቱ ተጠያቂ ይሆናል። ይህ እንደገና ለምን እግዚአብሔር ሰይጣንንና የወደቁትን መላእክት መግደል እንደማይችል የተወሰነ ግልጽነት ይሰጠናል። ፍትሐዊ የፍርድ ሂደት ከመጀመሩ በፊት ወንጀለኞችን መግደል ብቻ አይሆንም። እግዚአብሔር የዓለምን ፍርድ እየጠበቀ ነው፣ ሁሉም የሚፈረድበትና እንደ ስራቸው የሚሸለሙበት። በእጃችን ያለውን ጥያቄ ለመመለስ በመጀመሪያ አምላክ ማን እንደሆነ መመርመር አለብን። እውነታው ግን አንዳንድ የእግዚአብሔር ቅዱሳን ባህሪያት በሆነ መንገድ እንዲሰራ ያደርጉታል። ከዚህም በላይ እግዚአብሔር ሁል ጊዜ አንድ እንደሆነ፣ ፈጽሞ የማይለወጥ ማን እንደሆነ ለማወቅ ከቻልን እሱ የሚያደርገውን ለምን እንደሚያደርግ በአስተማማኝ ሁኔታ መረዳት እንችላለን። የእግዚአብሔር ተግባራት ሁልጊዜም የባህሪው መገለጫዎች ናቸው። በሌላ አነጋገር እግዚአብሔር የሚያደርገው ከማንነቱ የመነጨ ነው። ይህንን ጥያቄ ስንጠይቅ ማስታወስ ያለብን የመጀመሪያው ነገር እግዚአብሔር ሁሉን ቻይ መሆኑን ነው። በእርግጥ እሱ ሁሉንም የአጽናፈ ዓለሙን ኃይል በእሱ እጅ ስለሚይዝ ለስልጣኑ ምንም ተግዳሮ ሊኖረው አይችልም። እሱን ካሰብን አጠቃላይ ትርጉሙ ይሰጠናል። የተፈጠረ ምንም ነገር ከፈጣሪው ሊበልጥ አይችልም። እግዚአብሔር በእውነት ሁሉንም ፍጥረታት እና ሁሉንም ነገር ከፈጠረ መጽሐፍ ቅዱስ እንደሚለው ከተፈጠረው ማንኛውም ፍጥረታት መካከል ከእርሱ በላይ የስልጣን ደረጃ ላይ ሊወጣ እንደማይችል ግልጽ ነው። ስለ ሰይጣን የተለመደ አለመግባባት እሱ የእግዚአብሔር ዋነኛ ጠላት መሆኑ ነው። አንዳንዶች ሰይጣን እንደ እግዚአብሔር ለአጽናፈ ሰማይ በጦርነት ውስጥ እንደተቆለፉ ያምናሉ። አንዳንዶች አምላክ ሰይጣንን አጋንንትን በማባረር ሰማይን መከላከል የቻለው ብቻ እንደሆነ ያምናሉ። በዚህ መንገድ ማሰብ ከባድ ስህተት ነው። እግዚአብሔር ተቀናቃኝ የለውም። ማንም በስልጣን ወደ እሱ የሚቀርብ የለም። ሰይጣንም ቢሆን ከእግዚአብሔር አንጻር የተደረገው የሰማይ ጦርነት በእርግጥ ጦርነት አልነበረም። ሁሉን ቻይ በሆነው በሰማይና ምድር ፈጣሪ ላይ ሰይጣን የሚያሸንፍበት ምንም እድል አልነበረውም። ክስተቱ በራእይ ምዕራፍ 12 ቁጥር 7 እስከ 9 ላይ ተመዝግቦ ይገኛል። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶም መላእክቱን ተዋጋ፣ ነገር ግን አልበረታምም፣ በሰማይም ስፍራ አጥቷል። ታላቁ ዘንዶ ተጣለ። በእግዚአብሔር ተፈጥሮ ውስጥ አንድ የሚያምር ነገር አለ። እሱ ሰይጣንን ወዲያውኑ አልገደለውም። ይህ የምሕረት ተግባር እግዚአብሔር ፍጥረታቱን እንደሚወድ ያሳያል። ምንም እንኳ አምላክ ማን እንደሆነ ልንረዳው የሚገባን እሱ ሁሉን አዋቂ ነው። ሰይጣን ያደረገው ለምን እንደሆነ በደንብ ያውቃል። ይህ ደግሞ አስደናቂ የሆነውን የእግዚአብሔርን ተፈጥሮ ያሳያል። እሱም ርኅራሄ ነው። አባት አንድን ልጅ ለምን እንዳደረገ ከተረዳ አይቀጣም። አፍቃሪ አባት ለልጆቹ ስህተት የሰሩትን ለማረም ተደጋጋሚ ዕድሎችን ይሰጣል። እግዚአብሔር ሰይጣንና ተከታዮቹ መግደል የማይችልበት አንዱ ምክንያት ሰይጣን ለምን እንዳደረገ በሚገባ ስለሚረዳ ነው። ለእኛ እብደት ሊመስል ይችላል፣ ነገር ግን ሰይጣን ለምን እንዳመፀና እንደራራለት እግዚአብሔር ያውቃል። ይህ ማለት ምንም እንኳን እግዚአብሔር ለምን ሰይጣንና መላእክቱ እንዲኖሩ እንደፈቀደ ባይገባንም እግዚአብሔር ግን ያደርጋል። እሱ የሚያደርገውን ለምን እንደሚሰራ በሚገባ ያውቃል። ነጻ ፍቃድ በእግዚአብሔር ለፍጥረታቱ ሁሉ የተሰጠ ስጦታ ነው። ለማጠቃለል አስደናቂ ኃይሉን ፍጥረት ሁሉ እሱን እንዲያመልኩ ለማስገደድ ከመጠቀም ይልቅ ለእያንዳንዱ ፍጡር እርሱን የመከተል ምርጫን ይሰጣል። ይህ ስጦታ ለፍጥረታት ሁሉ እና መላእክትን ጨምሮ ለሁሉም ፍጥረታት ሁሉ ተሰጥቷል። ምክንያቱም መላእክት የነጻ ምርጫ ስጦታ ተቀባዮች ነበሩ። አምላክን ላለመከተል ውሳኔ ለማድረግ አንድ ቀን መልአክ ወይም የመላእክት ቡድን ስጦታቸው ሊጠቀሙበት የሚችሉበት አጋጣሚ ሁል ጊዜ ነበር። እግዚአብሔር ነፃ ምርጫን የሰጠበት ምክንያት አስፈላጊ ነበር። ነጥቡ ነፃ ምርጫ የእውነተኛ ፍቅር አስፈላጊ አካል ነው። ይህን ለማድረግ አማራጭ ከሌሎት አንድን ሰው መውደድ ወይም ከአንድ ሰው ጋር ጥሩ ግንኙነት መፍጠር አይችሉም። ፍቅር ሊገደድ አይችልም። በምርጫ ለሌላ መሰጠት አለበት። በዚህ ምክንያት ፍጥረቱን በራሳቸው ምርጫ እንዲወዱት የሚፈልግ አምላክ አንዳንዶቹ እሱን ላለመውደድ እንደሚመርጡ ሙሉ በሙሉ በመገንዘብ ነፃ ምርጫን ይሰጣቸዋል። አምላክ ሰይጣንና አጋንንቱን ካመፁ በኋላ እንዲኖሩ ለምን እንደፈቀደ አንድ ተጨማሪ ንድፈ ሐሳብ አለ። በአዲስ ኪዳን የኢየሱስን ሕይወት የወንጌል ዘገባዎች ካነበብን ኢየሱስ ወደ መስቀል በሚወስደው መንገድ ላይ ሰይጣን ሚና እንደነበረው እንመለከታለን። ምናልባት ሰይጣን እግዚአብሔርን ጥሎ ሳለ ዓለምን ከኃጢአት የማጥፋት የመጨረሻ ተልእኮውን ለመፈጸም
አሁንም ይጠቀምበት ይሆናል። ሰይጣን በአዲስ ኪዳን ለመጀመሪያ ጊዜ የተገለጠው ኢየሱስን በምድረ በዳ ሲፈትን ነው። 3 ጊዜ ሰይጣን በተለያዩ ፈተኖች ወደ ኢየሱስ መጣ እና ኢየሱስ በአቋሙ ቆመ፣ ቅዱሳት መጻሕፍትን ወደ ፈታኙ የጠቀሰ። ኢየሱስ ፈታኝ ንግግሩን የተቃወመው የመጀመሪያው ሰው ነው። ይህ የኢየሱስ ታሪክ ወሳኝ ክፍል ነው፣ ምክንያቱም እሱ ለኃጢአት መሞት የሚገባው መሆኑን ስለሚያረጋግጥ ነው። አንድ ንጹህ ሰው በወንጀለኛ ቦታ በእስር ቤት ሲያዝ የዚያ ሰው ንጹህነት ወደ ጥፋተኛው ይተላለፋል። ቦታዎችን ይለዋወጣሉ። የእግዚአብሔር እቅድ የኢየሱስን ቅድስና ወደ ኃጢአት የሰው ልጅ ማስተላለፍ ነበር። ኢየሱስ በመስቀል ያደረገው ይህንኑ ነው። ቅድስናውን በእኛ ላይ አደረገ። በፈተና ላይ የነበረው ፈተናና ስኬት ኢየሱስ የዓለምን ኃጢአት ለመሸከም ብቁ መሆኑን አረጋግጧል። ለዛም ሊሆን ይችላል እግዚአብሔር ሰይጣንን የለቀቀው ኢየሱስ ለተልእኮ የሚገባው መሆኑን እንዲያረጋግጥ ነው። በኢየሱስ ታሪክ ውስጥ የሰይጣን ሁለተኛው አስፈላጊ ሚና ኢየሱስን አሳልፎ በሚሰጠውና እንዲሰቀልበት ለባለስልጣናት አሳልፎ የሚሰጠውን ያስቆሮቱን ይሁዳ መፈተን ነው። አንድ ሰው እንዲሰቀል አሳልፎ ካልሰጠው ኢየሱስ ለዓለም ኃጢአት እንዴት እንደሚሞት አስበህ ታውቃለህ? በኢየሱስ ሕይወት ውስጥ የሰይጣን ሚና ወደ ይሁዳ ገብቶ እንዲገደል አሳልፎ እስከ መስጠት ድረስ የኢየሱስን ኃይል እንዲጠራጠር ማድረግ ነበር። ስለዚህ እግዚአብሔር ለፍጥረት ነጻ ፍቃድ ይሰጣል እና በነጻ ፍቃድ እንዲሁም ውድቅ የማድረግ እድል ይመጣል። እግዚአብሔር ያልመረጡትን ሁሉ መግደል አይችልም። ወደ ፍቅር የሚመራውን ነጻ ፍቃድ የሚሽር ነው። እግዚአብሔር ሰይጣንና አጋንንቱ እንዲኖሩ መፍቀድን ይመርጣል። ምክንያቱም እግዚአብሔር ፍቅር ነው እና ፍቅር በጣም ታጋሽ ነው። እግዚአብሔር ለምን ሰይጣንን በፍጹም የማያስወግዱ የሚለው ጥያቄ ውስብስብና ዘርፈ ብዙ ነው። ይህ ርዕስ ስለ እግዚአብሔር ተፈጥሮ ነጻነትና የክፋት ዓላማ እና በዓለም ውስጥ ስላለው ምርጫ ወደ ጥልቅ እንድናስብ ይመረምረናል። በመጀመሪያ እግዚአብሔር ሁሉን አዋቂና ሁሉን ቻይ በመሆኑ ላለው ነገር ሁሉ ፍጹም እቅድ እንዳለው መረዳት በጣም አስፈላጊ ነው። ሰይጣን አሁንም ካለ በሆነ መንገድ እሱ የዚህ መለኮታዊ እቅድ አካል ስለሆነ ነው። ምንም እንኳን በእኛ ውስን የሰው ግንዛቤ የእግዚአብሔር ምክንያቶች ለመረዳት አስቸጋሪ ሊሆን ቢችልም ከእያንዳንዱ መለኮታዊ ውሳኔ በስተጀርባ ያለው ታላቅና ጠቃሚ ዓላማ እንዳለ ማመን እንችላለን። በተጨማሪም የሰይጣን መኖር ለሰው ልጅ ቀጣይነት ያለው ፈተና ሆኖ ያገለግላል። ፈተና የድክመት ወይም የክፋት ምልክት ብቻ አይደለም፣ ለመንፈሳዊና ሞራላዊ እድገት እድል ነው። ፈተናዎችን በመጋፈጥና በማሸነፍ ሰዎች እንደ ጥንካሬ፣ ጽናትና እምነት ያሉ በጎ ባህሪያትን ማዳበር ይችላሉ። እነዚህ ተግዳሮቶች ለመንፈሳዊ እድገትና ብስለት ወሳኝ ናቸው። ሌላው ሊታሰብበት የሚገባ ነጥብ የሰይጣን አመፅ ታሪክ የነፃ ምርጫን አስፈላጊነት ያስታውሰናል። እግዚአብሔር ፍጥረታትን የመምረጥ ችሎታ ፈጥሯል፣ ከግዳጅ መታዘዝ ይልቅ ትክክለኛነትንና ነፃነትን እየገመገመ። እውነተኛ ፍቅርና እውነተኛ መልካምነት የሚወጡት በነፃነት ሲመረጡ እንጂ ሲጫኑ አይደለም። ውድ የቻናሌ ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ያቆያል። ለተለመደው ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ እንዲሁም ለሌሎች ሼር በማድረግ እንዲተባበሩን በአክብሮት እንጠይቃለን። መልካም ጊዜ